በሰው እኔ ከላይ ስለተቆረጠ እንጂ በጣም ነው ሰው የሚወድሽ ቤታየሁ። እኔ ነገርኩሽ ኢትዮጵያ ብሄርኩ ሰዓት እጠይቅ ነበረ። ምንድን ነው የሚባለው? ሰዓት ቀን ሁሉ አለው ማለት ነው። የተላከብኝ ቀን ማለት ነው። የተላከብኝ ናፍቶ ኤክስፕሌን ገብታችኋል። እኔ እንደዚህ ነው የእሷ ብቻ ቆርጬ ነው ከነስሜ ከነማቲ ዱቄት ጋር የሚባሉት እና ሌሎችም ነበሩ ተብሎ ተልኮ ከዛ በኋላ ደግሞ ሙሉን ቪዲዮ እንደዚህ ነበር ላይቭ ላይ ተብዬ ተልኬ ከዚ ደንግጬ ነው ሁሉ እንትን ያልኩት። እማምላክን ሮሚ እግዚአብሔር ለጡን ቀና ግን እኔ የሆን ነገር ሲሆን ግን የኔን ስም ካለማንሳት አይሆንላቸው። የትም ሲበላቀጡ የትም እግራቸው ቂጣቸውን ሲከፍቱ ይውሉና ከዛ በኋላ ቤታ ነጭ እካክ መጀመሪያ እግራችሁን አዘጉ ወይም ደግሞ እንደኛ ሆናችሁ በትክክል እንደኛ ሶሻል ሚዲያ ላይ ስትመጡ በትክክለኛ ማንነታችሁን እኛ እንዲነበርን ዛሬ ደግሞ እንዲተለ እኔ ሮሚ ቤታ አትጨፍሪም አትቆሚም ገለመን የሚሉት እኮ ያኔ በማክበሬ ነው። ገባሽ? በአማራ ትግልም ውስጥ ስለነበርኩኝ ፖለቲካ ውስጥም ይኸው አማራ እንዲ በልቃጣ አማራ እንዲ ነው በእኔ አስታከው ህዝብ ስለሚሳደብ እኔን ያ ህዝብ እኔ እንደዚህ ከሌለብኝም በማለት ነው ያቆምኩት እንጂ ሮሚ መጨፈር መጠጣ እንደኔ ለባሽ ዘናጭ የለም። ልብስ ቡቱቱ የሀገር ሰው ብርቅ ነው የሚሆንበት። ሮሚዬ ገና የምትፈልጉ ከሆነ ታጉ ያላለቀው ያልተነቀለ ሁሉ ልብስ አለ። ለቡቱቱ ደግሞ ማለት ነው ወጥቶ ቪዲዮ ለመስራትም ሰውነቷንም ወፍራምን በሆን ነው እኮ የምልሽ። ወፍራምን ሆኜ እንዲ አሰርቼ ቢሆን እንደ ሌሎች እኮ ኤዲት የሚያደርጉ አሉ አይደል እንዴ? ኤዲት የሚያደርጉ ሰዎች አሉ አይደል? ሰውነታቸውን በኤአይ በሚያሰሩ እንደነሱ እኮ አሰርቼ መቆምም አላቃተኝም ነበረ በሰዓቱ ግን እኔ ምንድነው ሮሚ ፖለቲካ ውስጥ ስትገቢ ባህሪውን ታውቂዋለሽ። ላይ ሁሉ ነገርሽን ነው የምትታየው። በቃ ወደ ፖለቲካው አይታየኝም እንጂ ለመበላቀጥማ አሳያቸዋለሁ እንዴት መበላቀጥ እንደሆነ። እካክ ምን አባህ ነው ውሸታ የምትለው ደንቆሮ? ምን አስጨነቀሽ? ጌት ያውቁሻል። ምንድነው መጨረሳችሁ? እዚህ ሀገር አለች የምታውቋት ከሆነ እንደ ዊንዲ ነው የምትሆኑት። ዊንዲ ዊሊያም ነው ምናምን እንደምትባለው እንደ እሷ ነው መጨረሻችሁ የሚሆነው። ካርማ እንዴት አድርጎ እንደሚያጠቃችሁ ታያላችሁ። የሰውን ህይወት እየፈጠፈታችሁ የሰውን ልጅ ምንድነው ትዳር እያፈረሳችሁ። አንዳንድ ሰው የሚፈርሰው ከምለው ከታጠቁት ምለው የተናገሩት ያስፈታለሁ ምናምን የሚባለው ስለዛ አሁን እኔ አልሄድኩም። እኔ ሮሚ ገና ዩቲዩቤ ላይ ነገ በደንብ ስለሚሄድ ነው። ነገ በደንብ ዩቲዩቤ ላይ ሄድባቸዋለሁ። ሮሚ እኳሹ ተለማመጂ። ፊንገር ሾ ማለት ትቻለሽ። እዛ ላይ ፊንገር ሾ የጣት ሾ ማለት ነው። ጉርጎራ ሾ ዘንድሮ በጣም ውርደትና ቅሌታቸው በአደባባይ ወጥቶ ድሮ እንደዚህ ያደረኩት ጠጥቼ ነው። ሴት ልጅ ስትጠጣ ብዙ ጊዜ እናገራለሁ፣ ሊሚት ይኑራችሁ። ሴት ስትጠጣ ለዚህ ነው እኔ ስለማልጠጣ ብዙ ታዘባለሁ። ሽንት ቤት ሄደን ሽንታችንን መሽኒያ ያጣን የሽንት ቤቱን መሽኒያ ቤት አጎንብሳችሁ የምታስታውቁ፣ እንደዚህ መጠጣት ያዋርዳል። ስትጠጡ ላይፍ ላይ ጠላቴ በክፉ ሚያይን በህይወቴ ታሪክ ላይፍ ላይ ለዛውም እኮ ለሰው ልካ ቢሆን ጥሩ ሰው ሁሉ እየላቃት ከፍታ ሙሟን በገዛ እኔ ኩሱን ነው ኮሮሚ ያልኩትኝ። ላይፍ ላይ ለተደረገ ነገር ግዴታ ከአንድ ሰው ጋር ስለተጣሉ ብቻ ያንን ሰው ስለማይወዱት ብቻ የሰው ስም ለማጥፋት ቤታ ወይ ሮሚ አይደለም። ላይቭ ላይ የተደረገ ነገር ነው። በጣም ብዙ ሺህ ሰው ነው የሚመለከታችሁ አለ እንዴ? ሲመለከታችሁ ብዙ ሰው ሊቀርጻቸው ይችላል። ገባሽ? እንኳን አይደለም እኔ የእሷን አይደለም የራሴን እንኳን ቦታም አልሰጠው። ግን እኔ የሚያናድደኝ ሮሚ ዛሬም ነገም ራሳችሁን እንደማታደርጉ እንደ ጨዋ አትዩ። ሰውን አትውቀሱ። ሌላን ሰው ባለጌ፣ ሌላን ሰው አሳዳጊ የበደለው እያላችሁ አትናገሩ። በሌላ ደግሞ ዞሬ ስታዩ በራሳችሁ ደግሞ ሲደርስ ምን ችግር አለው ይሄ ነገር ከትዳር በፊት ከልጅ በፊት ከሆነ ምንም ችግር የለውም የምትሉ ከሆነ ሌሎችንም ደግሞ አትፍረዱባቸው። ሌላን ሰው ስታዩ እንዲያደ ሮሚ መጠጣት እኮ ኃጢአት አይደለም። ብዙ ሁሉ ሰው ይጠጣል። ባለሀው ምኑ እምነት የሚለው ይጠጣል። ማጨስ ነገር አይደለም ሮሚ ገብቶሻል። ማጨት ነገር አይደለም። በወጣትነትሽ ብዙ ነገር ታደርጊያለሽ፣ ግን ልክ ይኑረው። ከሰው በታች ያደርግሻል። ልኩንም ተይና ሮሚዬ ልክ ይኑረው ነው የምላቸው ነው ይልሽ። ልኩን ተይውና ሮሚዬ ልኩን ተይውና
የምትዋሸው ውሸት ነው። ከኔ ጀምሮ እኔ ሌላ ጊዜ ስታወራ መድኃኒዓለምን እውነቷን ነበር የሚመስለኝ፣ አምናት ነበር። በተለይ እነዚህ ቤቢ ምናምን አርቲስቶችን ስታወራ በጣም አምናት ነበር። በእኔ ላይ መዋሽታ ስትመጣ ነው እንዴ ያልኩትኝ ማለት ነው። ገብቶሻል? እንደ ውሸት ነው እንዲህ ሁሉንም የምታወራው ብዬ አሰብኩትኝ። ማንም ሰውን አንዳንዶቹ እየወጡ ስለታዘብኳቸው ነው እንዴ ምንድን ነው ይሄ ያደረገችው? እናንተ ከዚህ በላይ ታደርግል እንዴ? እኛ እኮ ከዚህ በላይ አይደረግም አላለም። ከዚህ በላይ እኮ ቴሌግራም ላይ እኮ ሮሚዬ ይሄ እኮ ላይቭ ላይ ነው ያው ሞቅ ሲላት ያደረገችው ነገር ነው። ግን ሰው ልጅ በውስጥ ብዙ ነገር ቴሌግራም ላይ ተልኮ አንዴ በመዶሻ አንዴ በመጥረቢያ ሲያደርጉ እኮ አይተናል። ይሄ እንደ ትልቅ ነገር ሆኖብኝ አይደለም። ግን እኔን አሁን ባለፈው ስትናገር ከአፏ የሚወጣው ቃል በስመ አብ ወወልድ ወመንፈስ ቅዱስ እኔ ፈራታለሁ እኮ ምለው እኮ ፈርቻ ሳይሆን ስድቧ እንዴት እንደሚያሳቅቅ እንዴት በቃ በጣም አንደበቷ ምናምን እኔ ቤተሰቦች የጨዋን ያሳደጉኝ ብላ ያን ያህል ስትናገር እኔ እግዚአብሔርን ሳይሆን ደነገጥኩኝ። ሮሚ እንዴ እንደዚህም ትሆን ነበር እንዴ ነው ያልኩት። እኔ እንደዚህም ስትሆን አላያዝም። ገባሽ? እንደዚህም ትሆን ነበር እንዴናቸኝ ነው በላይፍ ሾ ፊንገር ሾ ላይ እንደዚህ ያሳየል። በውስጥ ከቴቴ ጋር ሲጎራጎሩ አይኗን ጭምር ነው የምትጎረጎርለት። በላይፍ እሞሽን እንደዚህ በአደባባይ ከጎረጎርሽ ለቴቴ ምኗን ነው የምትጎረጉረው? ይሄ እኮ ነው ወጥተው በደምብ ያስጎረጎሯት ሰው ይነግሩን። አሁን ሊያሾ ከማለት እኔ ፊንገር ሾ ብላ ሸዋን ቀይራ ህዝብ በደምብ ተከትሏት በደምብ ዩቱብ የምሰራበት ስም የሆንላት ፊንገር ሾ በማለት እየሄዳል። ሲንገር ሾ ከቴቴ ጋር ስማቸው ተስተካከለ። አሁን ፊንገር ሾ ሲንጋሾ ክማ ተስተካክሏል። እግዚአብሔር በአደባባይ ላይፍ ላይ የገዛ ሙሽን ገብተሽ በጣትሽ ቆፍረሽ ልጨርሽው ሳልለነቅ። ኧረ እኔ ምን አገባኝ? እኔ ሮሚ እንኳን እቃዋን አይደለም ማለት ነው ለምን ሙሉ የቤት እቃዋን አጨምርበት? ምን እኮ ከኔ ህይወት ጋር እኮ አይመለ። እኔ እኮ እንዲያውም ብዙ ሰዎች እንትን ሲሉ እኔ ዝም ምን አገባኝ ብዬ ነው የተውኳትኝ። ምን አገባኝ እኔ ላይ ካልደረሰኝ ጎርጉራ አይደለም ፎንቁራ ለምን አጨርስም ብዬ ነበር የተውኳት። ግን በጣም እሷም ሰው ሆና በአሽሙር በጣም ሰው እኔ የኩሽና ልጅ አይደለሁም። በአሽሙር የሚያወራ ሰው ካገኛችሁ ቱሽ ቁጭራ ሰፈር በሏቸው። መድኃኒዓለምን ሮሚ በጣም ነው የምጠላው አሽሙር ማለት ነው። ቁጭራ ሰፈር ቱሽ ሰፈር በሏቸው። እኔ ራሱ በአሽሙር ሮሚ ሰው በአሽሙር ካወራ ኩሽና ነን በቃ። ይሄ ቱሽ ይሄ እንካ የከልይ አስገባ የሚባሉ ናቸው። እኔ አልችልም፣ መድኃኒዓለምን አልችልም። እነሱ ተምረውበታል። ቤታ ካጠፋች ቤታ ብዬ ቀንድሽን እልሻለሁ። ምን በአሽሙር አስወራኝ ስለሚፈሩ በቃ ይኸውልሽ፣ እንደዚህ ሆነው እኔ በጣም ነው በህይወት እግዚአብሔርን ሮሚ የሚያስጠሉኝ። እንደዚህ ሆነው ልጆቻቸውን ካዱ። እኛ ልጆቻችንን ስንክድ እናንተ በየቱርኩ በየምኑ ስንት ልጅ አስወረዳችኋለሁ እኮ። ሰው ሲጠጣ እኮ ሮሚዬ፣ እኔ እኮ ጠጥቼ እኮ ላይቭ ላይ እኮ አንድ ቀን ለበዓል እኔ ብዙ መጠጥ እንትን አለውም፣ ግን ለበዓል አንድ ቀን ጠጥቼ ገብቻለሁ። እንደውም እነሙ ምናምን ነበሩ በአለው እነ ዲቦራ ምን ጠጣ ምናምን ሄለን ብለው ዋይን ነገር ይዤ ጠጥቼ ሞቅ ብሎኝ፣ ግን ልብሴን አላወለቁ ጡቴን እስቃለሁ። በቃ መሳቅ መጫወት ምናምን ነው። ገብቶሻል? የምታደርጊው ሰው ልጅ ያለው ማንነቱን ነው ስካሩ መጠጥ የሚያሳይሽ ባህሪሽ። የሚያለቅስ ሰው አልቃሻ ሰው ካየሽ መጠጥ ጠጥቶ የሚያለቅስ ሰው አለ። ቁሩም ያለቅሳሉ፣ ብዙ የሚያወሩ አሉ፣ በዛውም የተኙ አለ። ያለሽን አመልና ባህሪ ነው መጠጥ የሚያሳይሽ። አለቀ ደቀቀ። ነገ ደግሞ እንዴት አድርጌ ዩቲዩብ ላይ እንደሚሄድ አሳያችኋለሁ። መጠጥ ያላችሁን ባህሪ ነው ከዚህ በፊት የነበራችሁን ነው የሚያሳየው እንጂ መጠጥ አሳሳተኝ ምናምን ስትነቁ እኮ ትናንትናም እንደነበር ጠንቅቃችሁ የምታውቁ ሰዎች ናችሁ እኮ። ዋናው መጠጡ አይደለም። መጠጥ ስለጠጣችሁ እግራችሁን ስለከፈታችሁ ዘቂጣችሁን ስላሻችሁ ሳይሆን ሌላን ሰው ላይ ለምን ትፈርዳላችሁ ነው የኔ ጥያቄ እንጂ ሮሚ ይሄ መጠጣታቸው ማጨሱ መጨፈሩ ምንም እኔ መስሎ አይታየኝም። ቢካዝ ሁላችንም ያለፍንበት ነው። ወጣት ስትሆኝ እኔ አላረጀውም ከነሱ መቼስ ልጅ ነኝ። ግን ወጣት ስትሆኝ ግን ሮሚዬ ያለፍሽበት ነገር ነው። ቴንኪዩ ሳምሪ፣ ያለፍሽበት ነገር ነው። ጠጥቻለሁ፣ ኦፍኮርስ ጠጥቻለሁ፣ ጨፍሬያለሁ፣ በደንብ ክለብ ወጥቻለሁ። ገብቶሻል? በየኮንሰርቱ የሚቀረኝ የለም ነበር ሮሚዬ፣ የሚቀረኝ የለም ነበር። ግን ጊዜና እድሜሽና ሁኔታው ይገድብሻል። ኦፍኮርስ በወጣትነቱ ማይን ክለብ ያልገባለ እንዲ ለዛው ከዛ ግን ሰው ታደርጊያለሽ ወይ ነው ሮሚዬ? አሁን ለምሳሌ አንቺ ያለፍሽበትን ነገር ለሌላ ሰው ጀጅ አላደርግም። ይሄ ሰው እንደዚህ ያደረገ፣ ይሄ ሰው ጎረጎረ፣ ይሄ ሰው ወይ ጉድ መጠጥ ጠጣች እኮ ሰክራ አልልም።
ለምን ያሳለፍኩበት ነገርን አውቀዋለሁ። ከዚህ በፊት ምን ተናግሬ ስለመጣው ነው። ግን እነሱ ግን ራሳቸውን እንደ እንትን ነው የሚያዩት። ሮሚ በቃ አንደበታቸው እንደተገራ እንደ ጨዋ በቃ ምንም እንደማያደርጉ ምንም ሆነ ጠጥተው እንደማያውቁ ነው የሚሆኑት። ሌላን ሰው ላይ የሚፈርዱ ያ ነው አሁንም ውሸት ነው። አሁን እቴቴ ሰው ስትመክር ከትዳር ውጭ እኔ የትም አልሄድም ሴት እንደዚህ ምናምን እመብርሃን ነው የምልሽ። እምወዳት ሀገሬን ያሳየኝ ዮኒ ማኛ እሙሙሽን ካላክሽ ብሎ በጣም ያስቸግረኝ ነበር። እንደው እምወዳት ሀገሬን ያሳየኝ እግዚአብሔርን እመቤቴን ነው የምልሽ። እንግዲህ ባለ ትዳር ነው፣ የልጆች እናት ነው። እሱ ጨዋ ነኝ እኔ ከትዳሬ ውጭ እመብርሃን ምስክሬ ናት። እኔ ከዋሻው እመብርሃን ለሀገሬ ያብቃኝ። በውስጥ ያገኙት የሚያስቸግሩ ናቸው። እሙሙሽ እኔ እንደውም ከነ ምልክቱ የመለስኩለት እንዴ ጎንበስ ብዬ እንዴ ፎቶ አነሳለሁ አማል እንዴ ያልኩት እመብርሃን ምስክሬ ናት ለምልሽ። እኔ በዛ ሰዓት ተንኮል ብፈልግ እንደነሱ አይነት ተንኮለኛ ብሆን ኦኬ ብዬ የማንንም እሙሙ ልኬኔ ነው ብዬ እቃውን አስልከው ነበረ። እቃውን አስከፍቼ ነበረ ጉድ የምሰራው። እኔ በእንደዚህ አይነት ተንኮል አላቅም። ቀጥተኛ ሰው ነኝ። የአዲስ አበባ ልጅ ስትሆኝ ፊት ለፊትና ፊት ለፊት ተነጋግረሽ ያለው ነው። ግን ራሳቸው በውስጥ የሚጎራጎሩትን እኔ ብዙ ፈን ነገሮች ላደርግ እችላለሁ። እመብርሃን ምስክሬ እኔ ራሴን በራሴ ጉርጉሬም አላውቅም፣ ወደፊትም አልጎረጉርም። ግን እንደሚጎረጉሩ የቀልድ ነበር የማውራው፣ የእውነት እንደሚጎረጎር ሊያሾ በይፋ ስላሳየችን እንዴት እኔ ቦይፍሬንድ ሳይኖረኝ 5 ዓመት ኑሬ ያውቃለሁ። እንዴ የፈለገ ቢቆምብሽ እንዴ በገዛ ጣትሽ ራስሽን ትጎረጉሪያለሽ እንዴ? ምን ጉድ ነው? ይህንን ለህፃናቶች ማሳየት በጣም አስቸጋሪ ነው። እኔ ፊንገር ሾ በጣም እንደዚህ አይነት ግን ይከብዳል። ላይፍ ላይ የገዛ ሙሙሽን ፈንቅራ ልትለው። አሁን ደግሞ እንደምታየው እጃቸው ላይ ትክክል ይሄ ቀንድ ይተከላል። በእሱ ደግሞ ከፎነጨርሹ ሙሙሽ ደምቶ አምቡላንስ ሄደሽ ሐኪም ቤት ምንድን ነው የምትይው? ማን አደማኝ እዚህ ውስጥ ገብተኝ ባሌ ነከሰኝ ልትይ ነው? በገዛ ጥፍርሽ ቦጭረሽ ሴንሲቲቭ ፕሌስ ነው። በአሁን በዚህ በጥፍር ከተሞረጫጨረ ወንዶች ጥፍራቸውን ቁርጥ ያደርጋሉ እነሱ ሊነካኩት። ሴቶች በገዛ ጥፍራቸው አድምተው ሆስፒታል ሊገቡ ነው ወይ? እኔ እኮ ግራ የራስሽን ሙሙ እግዜር ሰው ባያይሽ እግዜር አያይሽም። እንዴት ምን አይነት ምን ቦታ ነው የራስን ሙሙ ጎርጎር የሚል? አንዳች መድኃኒዓለም የጎረጎራችሁ አፈር ብሎ አፈር ያስበላችሁ። ወንድ ጠፋ እንዴ? በየቦታው አለ አይደል እንዴ? መጋደም ከፈለጉ ወንድ አምጥተው እንደ እስከ ውስጥ ድረስ ብትፈልግ በዱላ አታስጎረጉረውም። አፈር ጎርጉራትና እኔ በጣም የምጠላው ነገር እንደዚህ አይነት ነገር ማየት ነው። ቅሌታም እኔ ሮሚ አፍሮ ነው የምልሽ። እኔ አሁን ብትጎረጉረውም ብትሸነቁረው ምን ብትለው እኔ ምንም አይመለከተኝም። እንደፈለገች ስትጎረጉር የኔን ስም ግን እሷ በጎረጎረችበት የኔ ስም ግን ለምን አባቷና ነው የምታነሳው ነው። አደባባይ ላደረገችው ነገር ሳትሳቀቅ ሳታፍር አደባባይ ላይ ወጥታ ሰው ሁሉ ላይቭ ላይ እያያት ያደረገችውን ነገር ለምንድን ነው ከኔ ጋር የምታያይዘው ነው? ገብቶሻል ሮሚ? ለምንድን ነው ከኔ ጋር መጀመሪያ ከውስጥ ያደረገችው ነገር እንዴ ሮሚ ከውስጥ ያደረገችው ነገር እኮ ቢሆን ማለት ነው። እኔ እንትን እንኳን ብዬ ቢሆን ኦኬ ትጩ አደባባይ ወጥታ ያደረገችው ቤታ ብቻ የተጣላ ስንት እኮ ጠላት አላት እኮ። የስንቱን ትዳር ስንቱን ስትናገር የነበረ ሰው ናት እኮ። ብዙ እኮ ሁሉ ሰው ሊወዳት አይችልም። እድሜ ለኔ ትበል የሚወዳትን ሰው ያየችበት እድሜ ለኔ ትበል። ከኔ ጋር ተጣልታ እግዚአብሔርን ነው የምሽሮ ከኔ ጋር ተጣልታ ማለት ነው እኔ የሚጠሉኝ ሰዎች እኔ የሚናገሩኝ ሰዎች ነው ለማሽቃበጥ ብለው እኔን ያናደዱ በእነሱ መስሎ የቆሙላት እንጂ ከኔ ጋር ሳትጣላ በፊት ስንቱ ነው በምግብ የሚሰድባት አሉባልተኛ እያለ ስንቱ ነው ቲክቶክ ላይ እየሰደበ የሚለጥፋት የነበረ። እድሜ ለእኔ ትበል። እኔ እድሜ ለእኔ ትበል። 1 4 5 ሰው የተነሳ ፎቶ እንዲፖስት ያስደረግኩላትም እኔ ነው። ምስጋናም የለ ይሄ ማህበረሰብ አያመሰግንሽ። ምስጋናው ቀርቶብኝ በሁለት አባቷ ምኑ በቀደላይ ምንም መች ሁለታ ያውቃል። አበሻ ሁለታ የት ያውቃል? የት እናቃታለን? ይህንን እኛ ሴት እኔ ስበላ እንኳን ታውቂኛለሽ፣ ደበቅ ብዬ እበላለሁ። እንደው አኘክ ካኘክ ስታድጊ ራሱ እኛ እኮ እኔ አባቴ ማስቲካ መንገድ ላይ በልቼ ብዙ በላሽ። በአሽሙር አላወራም እኔ እንደሷ በአሽሙር አላወራም። በቀጥታ ነው መገጥምሽ። ነገ ገባልሻለሁ። እንደ አንቺ በአሽሙር አላወራም። እኔ የኩሽና ሰፈር ልጅ ይሄ እንዴት ነው መንደር ላይ እንደዚህ ቁጭ ብለው
የሚሸጡና ቆይ መጣሁ ዱቤ አለብኝ እያልኩኝ እንደዚህ እየተሽለኮለኩ የሚኖሩ አይነት ሰው አይደለም። ፊት ለፊት ነው የምገጥምሽ። አንቺ ሴጋሽ ዋሳ አሳይሻለሁ። እናት ያልወለደችኝ እዚህ የምትከታተሉ ውድ ኢትዮጵያን ሊያሾ ስትከፍት ሊያሾ ሳይሆን ፊንገር ሾ እንኳን ደህና መጣሽ ሴጋሾ በመባል ስሟን እንዲሆን ከየር ፊንገር ሾ ብላችሁ አሳይን። እኛ ቲክቶክ ላይ ያለን ማህበረሰብ ለምን አናይም? ኢንስታግራም ላይ ላለ ብቻ ደንበኛ ማሳየት አይከብድም ወይ? እዚህም ታሳየን በሚል ሰላማዊ ሰልፍ እናስወጣለን። ታሳየን እንዴ! ልጅ ከወለደች በኋላ ስሙሟ ምን ይመስላል? ምን ያህል ቀይሯል? ሰፍቷል? ጠቧል? የሚለው ታሳየን። ላይፍ ላይ ማሳየት ከለመደች አሁን ስለምን አታሳየን? እንዲህ ነኝ ደግሞ ለዚህ ለቲክቶክ ማህበረሰብ ልታጃጀል እኛ እኮ በጣም ነበረ ሰውነቴ ቅላቱ ምናምን ፊልተር ቁጭ አድርጋችሁ ትምረው አይጂ ላይ እየተጠቀማችሁ ራሳችሁን እንዴት እኔ ነገ በደንብ አድርጌ ልካችሁ እንዴት እንደምነግራችሁ እኔን አያርገኝ። ነገ ገባለሁ ዩቲዩብ ላይ። የእናንተ ኑሮ ዩቲዩብ አይደለ? ሰው ልጅ መግባት ማይችለው አቅም የሌለው ነው የሚመስላችሁ። እንዴት ገብቼ እንደማሳያችሁ እኔን አያርገኝ። እኔ ቤታ ነው ገብቶሻል። ሮሚ አንዳንዴ እኔ እኮ በጣም ይሰራችኋል። እኔ እግዚአብሔር ሮሚ አሁን እቴቴ ማለት ነው ቢናገር አሽሙር አይናገርም። እቴቴ ልንገርሽ የሚለየው አንድ ነገር አለ። አንዋደድም ምናምን፣ ግን ከእሱ አንድ የሚለየው ነገር አለ። ቀጥታ ነው የሚሰድብሽ። እኔ እንደዚህ አይነት ሰው ይሻለኛል። ቀጥታ የሚሰድብሽ ሰው ልክሽን ትተዋወቂያለሽ። ገብቶሻል አይደል? ትነጋገሪያለሽ ምናምን ስብሽ። አሽሙር ግን ሮሚ በጣም ነው ማምላክ የምጠላው። በቃ አሽሙር እኔ ልሞክረው ራሱ ብዬ በመሀል የሰው ስም ሊያመልጠኝ ነው የሚደርሰው። ያቅተኛል በቃ እንዲህ የቀልድ ምናምን እንትናዬ ምናምን እያልኩ ልጫው እችላለሁ እንጂ እንደዚህ ረጅም ሰዓት አሽሙር ማውራት አልችልም። ሮሚ ተናገረች፣ አሽሙር ተናገረች። ፎቶ የተለጥፎ አየሁኝ። ይኸውልሽ ምን እንደተፈጠረ ልንገርሽ። ካመጣሽው አይቀርማ እንሄድበታለን። ያው ነገም እሄድበታለሁ ብዬ ነበር፣ ግን ነገም ደግመዋል። ይሄ ማህበረሰብ መሄጃ ያለውም ያዳምጣል። ይኸውልሽ ሰዎች መጡና ቤታ እሷን አናግረናታል። ልጄን ይንሳኝ አልደርስባትም ብላለች። እሷ ካልደረሰችብኝ ብላለች። ያቆምኩትኝ ሮሚ አንቺ ስታወሪ አንድ ጊዜ እንደውም ላይቭ ላይ ቅጣት እኔ ዝም የምለው ምናምን የነበረው በምን እንደሆነ ልንገርሽ። የሆነ 2 ቀን ተሰዳደብና አቆምን። እኔ እና እሷን መነጋገር ማለት ነው። የምታስታውሽ ከሆነ አቁም ያለው ብዙዎቻችሁ ልብ ካላችሁ ከዚህ ከሴጋሸዋ ፊንገር ሴጋወኛ ከዛ አቁመናል ማለት ነው። አቁመናል ምንድን ነው 2 ቀን ተሰዳደብን ልብ ብላችሁ ካያችሁ። ከዛ አቁመን እኔም መሳደቤን አቆምኩ ማለት ነው። እሷን በአሽሙር የቀጠለችበት ከዛሬ 2 ቀን በፊት። ከዛ መጡና ሰዎቹን መጥቀስ ካስፈለገኝ ተጠቅሳለሁ። እኔ ችግር የለብኝም ፍላጎታቸው ከሆነ መጡና ቤታ በቃ እሷ ልጄን ንሳኝ አልደርስባትም ብላለች። አንቺም አትድረሽባት፣ ከደረሰችብኝ ያው እኔም ዝም አልልም እደርሳለሁ ብላለች። እና ተዉ፣ ይሄ ጥሩ አይደለም። ማከብራቸው ሰዎች ናቸው ገባሽ? በጣም ትልልቅ ቦታ የምሰጣቸው ሰዎች። እኔ ራሱ ትናንትና ራሱ መታ ያናገረች ያው ስታወራ ሰምቻታለሁ። በውስጥ መስመር እታረቃታለሁ አለች። መታረቅ እግዚአብሔርን ሰማኋትና እኔ ብሞት በደንብ ስማቸውን መጥራት ካስፈለገኝ አንዲቷን የተከበረ ትልቅ ሰው ስለሆነች እሷን አልጠራም። የሶስቱን ሴቶች ስም ግን እጠራለሁ ማለት ነው። ከፈለገም ደግሞ እስከነ መረጃዋ ነው ማመጣላት። እኔ ቤታ ሰገጤ ፋር አይደለሁም። ቢያንስ እንኳን ከተማ እንትን ብያለሁ። በደንብ አምጥቼ ነው ማሳያት ማለት ነው። ከዛ መጣችና በቃ ተይ ምናምን ብላ ለመነችኝ። አንደኛዋ ምንም ስለማትለኝ መማር ናት። አንደኛዋ ሌሎቹን አልጠቅስም። ያው መምዬ መጣችና ቤታ ጥሩ አይደለም፣ ሴቶች ናቸው አትጣሉ ምናምን። ያው በትልቅነት ነው ገባች። እሷንም ሳናግራት ነገረችና ተው በእግዚአብሔር ስለምነኝ እሺ በቃ እንደዛ ካል እሷም እሺ ብላለች አለች። አናግሪያት ነው የመጣሁት። አንቺም ተይ ምናምን ስትይ ኦኬ ብዬ ተውኩኝ። በቃ ተውኩ ሮሚ ገባሽ? እሺ ብዬ በቃ ተውኩኝ። እኔ የሆነ የሚወደኝ ሰው መጥቶ ከተናገረኝ ተይ ካለኝ እተዋለሁ ማለት ነው። ስም ችግር የለውም። መማር ስለሆነች እህቴ ናት፣ ምንም ችግር የለውም። ሚሷን የሌሎቹ ግን ላይክ ትልልቅ ናቸው ገባሽ? አንደኛው መጥራት አለ መቼም አልጠራውም ማለት ነው። ከዛ መጥተው እሺ ያልኩኝ ታውኩኝ። ከዛ 2 ቀን 3 ቀን እሷም አልተናገረችም፣ እኔም አልተናገርኩኝም። እየተከታተልኳን ነበር እንደዚህ የሚለቀቅ ካለ ብዬ
እኔ እግዚአብሔር ምስክሬ ነው ዩቲዩብ ድረስም አልገባም። ከዛ እዚህ ሲመጡ ሲቀረጽ ትናንትና ከ2 ቀን በፊት ይሁን አላውቅም፣ ሮሚ በአሽሙር ተናገረች። ከዛ ስሜን አልጠራችም። ምን አገባኝ ብዬ ዝም አልኩኝ። አቤት ለምን እላለሁ እኔ ካልተጠራው ስሜ አቤት አለን። ከዛ በፊት ደግሞ ላይ የሆነ ሰው ቤት ላይቭ ላይ ገብታ በአሽሙር ምናምን ስትናገር እነዛ ልጆች አይጂ ላይ ኢንስታግራም ላይ ያውቁናል ማለት ነው። ግሩፕ ክሬት አደረጉና ከፈቱና እኔ አልፈልግም አልመጣም እስኪ አላለችም ይበሉ አልመጣም አልፈልግም እኔ ስራቸው ለመኑኝ ነው ያሉ። ግሩፕ ላይ መጣን 4 ነን። 4ታችንም እሷም አለች እኔም አለው 2 ሴቶች አሉ። ከዛ በቃ አትደራረሱ ምናምን አለች። ኦኬ አለች። ሶሪ ቢያተባለች ምናምን በቃ አለቀ ዘጋ ነው። ገባሽ? በቃ ግዴታ ማውራት የለብንም፣ ግዴታ መነጋገር የለብንም፣ መደራረስ የለብንም። እዛው በዛው ገብቶሻል አይደል? እዛው በዛው እንቀመጥ፣ ተከባብራችሁ ስም እንዳትጠራሩ፣ የራሳችሁን ኑሩ ተባብለን ተለያየን። በቃ ሮሚ እኔ ይህንን ነው እማውቀው። አንቺ ራሱ ቅጣት ቀጥቼ ስትናገረኝ ዝም ነው ያልኩትኝ። ገባሽ? ወይቴ ስለተባል እኔ ዝም ነው ያልኩትኝ። ሰሞኑን አልናገርም። ገባሽ አይደል? እነዛን ሰዎች ከማክበሬ እና በቃ እኔ ነገር ላለመነዝነዝ እንጂ እሷን አይደለም። እኔ ለማንም ያልተመለስኩ ሰው ነኝ። ምላስ ደግሞ ከተባለ ማለት ነው በተለይ ዩቲዩብ ላይ ከገባሁበት በደንብ አድርጌ ነው የምቀጠቅጣት። አልፋታትም። እሷ ያቺ ጂጂን እንደማትፋታት እኔ እሷን አልፋታትም። እንዲህ ጥብቅ ብዬ ነው ነክሻት የምቀረው። ማሳየት እችላለሁ። ግን ሮሚ ተውኳትኝ። ከዛ በአሽሙር መጣ ተናገረች። ገባሽ? በአሽሙር ስታወራ ትናንትና ያልጠበኩት ሰው ነው የምልሽ መጣ ደወለልኝ። እኔ በቃ እንዴት በቃ የማጠብቂው ሰው የለም ሮሚ። በቃ ቦታ የምትሰጪው የሚታወቅ ሰው ያልጠበቁ ሰው መጣና ይሄ ነገር መሆን የለበትም ቤታ ምናምን ሲል ነው እንደዚህ ብላለች። እኔ አልፈልግም። ባለፈው ማሽሙር ስታወራ አይቻልም ምናምን በቃ እኔን ስለምትወጂኝ በእግዚአብሔር ምናምን ተባለ። እኔ አትድረስብኝ በቃ እኔ አልደርስባትም እኮ ብያለሁ። ምንድን ነው ከዚህ በላይ ቆይሽ እኔን እሺ በይኝና አንዴ በግሩፕ ውስጥ እናወራ አንዴ ላናግራት ምናምን ብላ የመጣው ሰው ሄደ እሷ ጋር። ከዛ በኋላ እኔ ምን እንደተባለ ማለት ነው ላይቭ ላይ ጭራሽ ወጣ ማለት ነው። ላይቭ ላይ ወጣ ቤታ ይቅርታ ምረው ታረቃሉ አለች። እኔ ቤታ እስኪ ያሉሽን ሰዎች አምጪ። ሲጀመር ትናንትና ቤቴን ራሱ ደውዬ ጠይቄያታለሁ። ጭራሽ አላለችም እንደዛ ከሰው ጋር። ችግሯ ይቺ ፊንገር ሾ ችግሯ ምን መሰለሽ? ራሷ ስትጣላ ማለት ነው ሮሚ ራሷን ችላ ትጣላ። ገብቶሻል አይደለ? ሰው ነው የምትጠራው። አቅም ሲያንሳት ሰው ነው። ትናንትና የማሜንም ስም ስታነሳ ነበረ። እንደ ማሜ እንደመሆን ምናምን አንገታችሁን አስመጣችሁ ጸጉራችሁ እንዲያርጋችሁ። ራሷን ችላ አትጣላሽም። አቅም የላትም። እኔ አሁን ራሴን ችዬ ነው የምጣላው። ቤቴን አልጠራ፣ አበበን አልጠራ፣ ቆለጠን ጂኒን አልጠራም። ብቻዬን እሷን ነው የምቀጠቅጣት። ገብቶሻል አይደል? እሷ ግን ምንድነው ሰው ማነካካት ትፈልጋለች። ከአንዱ ከዛ በኋላ አንዱ ሲጣላላት በቃ ገብቶሻል። ያ ሰው ሲደራረብላት ደስ ነው የሚላት። ያ ነው ፍላጎታ። ያ ደግሞ ፍላጎትሽን እንጥልሽን ብዬ እንደምዘጋው አሳይሻለሁ። የኔና አንቺ ጦርነት ደግሞ የማይበርድ ጦርነት ነው የሚሆነው። አንቺ በአሽሙር ነው አይደለ? እኔ ግን ስምሽን እየጠራው ነው እሞቅጽሽ። ከዚህ በኋላ ማለት አውቄ ነው ታግሻት ጸጥ ያልኳትኝ። ሮሚ ካየ አንቺ ታዝበሽኛል። ራሱ ስትሰድቢያት እኔ ዝም ነው ራሱ ያልኩትኝ ማለት ነው። እና እኔ ቤታ ደግሞ ብሎ እስኪ ታምጣቸው ሰዎቹ። እሷ ወንድ ከሆነ የሌላውን አሉባልታ ስም እየጠራቸው አለ ታማ የነበረው ወንድ ከሆነች እኔ ሄጄ ማለት ነው ለሰዎች ማለት ነው አስታርቁኝ ያልኩ በኢየሱስ ክርስቶስ ስም አስታርቁኝ ያልኩበትን አንድ ሁለተኛ ነገር ደግሞ ብሎ ካረገችኝ ያልኩበትን ለጥሩም ለክፉም ብዬ ሪከርድ አድርጌ ያስቀምጫለሁ። ሮሚ እኔ ብሎክ ሳረጋት እኔ ነኝ ያረኳት ብላ አፋን መታ እንዳከፍት ብዬ እኔ ነኝ ቦለኳትኝ። ቶሻላ ሮሚ ምን አባቷን ከርሳም ምን አባቷና ነው እኔ ጋር ተጣላን ተሰዳደብን። በቃ ብሎክ መደራረግ ምን አስፈለገው? ብሎክ አረገችኝ። እኔ ነኝ ሪከርድ አድርጌ ማምላክን ያስቀመጥኩት። ማሳየት እችላለሁ። ነገ ተነስታ ቤታናት እዚሁ ጋር ማሳየት እችላለሁ። ቤታናት ቦለኳት ብላ አፏን እንዳትከፍት እኔ ነኝ ቀድሜ ሮሚ ከአይጂ ላይም ከቲክቶክ ላይም የቦለኳትኝ። ሰው እዚህ ደግሞ እንትን ላይ ሪከርድ ካላስቀመጥሽ በዛ አይደለ ሰው የሚያምነው ሮሚ ሪከርድ አድርጌ ያስቀምጨዋለሁ። ገባሽ? እየቦለኳት ሪከርድ አድርጌዋለሁ። ስክሪን ሪከርድ አድርጌ ነው ያስቀመጥኩት። እንኳን እኔ እሷን ማለት ነው ይቅርታ ልጠይቃት ማነች ከርሳም። አሁንም ብዙ ማልናገርሽ በደንብ አድርጌ እሸቀልብሻለሁ። ዩቲዩብ ላይ አሳይሻለሁ። ዝም ስልሽ የተፈራሽ መስሎሽ ነው አይደለም ዮኒ ማኛ አይደለም ሌላውን ነቴቴ ሰብስበሽ የፈለገውን ሰው ይዘሽ ብትመጪ ብቻዬን አርበደብዳቸዋለሁ ነው የምልሽ። ቃል ለምድር ላይ ሰማይ ይኸው የቲክቶክ ነዋሪ ያለ ቁጭ ብሎ ይመለከተናል። መሄጃ የሌለው በእውነት ሮሚ ገባሽ? ላይክ እኔ በጣም የምወዳቸው ሰዎች ናቸው መጥተው እንትን የሚለኝ። እኔ በጣም በሰው እጠቃለሁ። ገብቶሻል አይደል? በሰው በጣም ነው በእናትሽ ይቺ የወላችሁ ውድ ኢትዮጵያ የምትከታተሉ ከዚህ በኋላ
ሊያሾ ወደ ፊንገር ሾ ስለተቀየረች ፊንገር ሾ ወይ ሴጋ ሾ በመባል የምታወቀው ሊያሾ አርቲስቶች እንዲሆኑ ስትል አርቲስቱ ወጥቶ እኔ አሜሪካን አልሄድኩም እዚሁ ነው ያለሁት፣ ሌላም ሴት አላገባሁም ስራዬን ነው ያገባሁት በማለት ሊያሾ እስከዛሬ የምትበጠረቀው ስለ አርቲስቶች ውሸት መሆኑን ተጋልጣለች። እና እንደገና ደግሞ እስከዛሬ ልጅ ሆኖ የተለያየ ነገር ሆኖ ሁላችንም ልናጠፋ እንችላለን። ነገር ግን የእሷ የሚለየው ላይፍ ላይ ህዝብ ባለበት የገዛ አሙሟን በጭቃ በገዛ እጇ ስታራግፈው ተመልካቾቻችን ሲከታተሉ እንደነበር ከ6 ዓመት ፊት ሰምተናል። አሁን ደግሞ እኛ የቲክቶክ ነዋሪዎች ለእኛስ አታሳየንም ወይ? ፊንገር ሾ መች ነው የሚታየው? ሌሊት ነው ጠጥታ ወይስ ቀን ነው የሚለውን ሰላማዊ ሰልፍ በመምጣት ድጋሚ ለእኛ እንድታሳየን ስንል በትህትና እንጠይቃለን። ፊንገር ሾ ልጅ ከወለዱ በኋላ ሙሟቸው ሰፍቷል፣ ቀጥኗል፣ ረዝሟል የሚለውን ለማየት ዝግጅት ላይ እንገኛለን። ይህን ደግሞ ሁላችሁ በምትከፍት ሰዓት ይህ ሁሉ ሰው ቦልካ ስለማጨርስ ፊንገር ሾ በማለት እንደ ከዮኒ ማኛ ወደ ኒሴት ጋር እንደቀየር ነው የእሷን ስምም በመቀየር እንድትተባበሩ ስንል እንጠይቃለን። እኛ የቲክቶክ ድምቀትና የቲክቶክ መንግስት ቤታያ ኤንድ ዝርያ እንባላለን። ሮሚ ግን ጋይስ ሮሚ ስም ታወጣ የለ እንዴ? ከየት መጣልሽ ግን ሮሚ እንዴ? ፊንገር ሾ እንዴ ደግሞ እየገረመችኝ ማለት ነው የውሸቷ ብዛት። ኧረ ሮሚዬ ዩቲዩብ ላይ አውርቼ ልጨርሰው እንጂ ሁሉንም አታስወርኝ እንጂ እኔ እኮ ስላለመደብኝ አሽሙርና አሉባልታ እንደሷ ቁጭ ቤት ስላለመደብኝ። የእሷ መጨረሻ እዚያ አሜሪካን ሀገር ያላችሁ ዊንዲ ዊሊየም ነው የምትባለው። የእሷ መጨረሻ እንደሷ ነው፣ እንደ ዊንዲ ነው የሚሆነው። የዚህ ሴትዮ መጨረሻ በሉብኝ፣ እግዚአብሔር ምስክሬ ነው የምላቸው። እሷም እንደዚች ነበረች። ሲቀጥል ደግሞ ማለት ነው ሮሚ ምን አለች መሰለሽ እቴቴ እሱን ማለት ነው እሱ ከ1 ወር በፊት ቪዲዮ ተልኮለት ነበረ። ይሄ ቪዲዮ ተልኮለት ነበር ከ1 ወር። የውሸታቸው ሲደራረቡ ተመልከቻቸው። እኔ ቤታ ለማጥቃት ሲፈልጉ ቆይ ልንገርሽ፣ የውሸታቸውን ብዛት ልንገርሽ ማለት ነው። ገርሞኝ ታዝቤ ይሄ ማህበረሰብ ግን መሀይም ነው ወይ የሚመስላቸው ወይ አያገናዝብም ብለው ነው ወይ የሚያስቡት ነው ያልኩትኝ። ምን አለች ከ1 ወር በፊት ለዮኒ ተልኮለት ነበረ፣ ተልኮልኛል ብሎ እንደውም ነግሮኝ ነበረ እንግዲህ ይታይሽ አለች። ከዛ መልሳ ደግሞ እሱ ደግሞ መጣና ምን አለ እንዴ ይሄ እኮ ቪዲዮ እኮ ሲፖሰት አለ እኔ ነበርኩኝ እዛው ገስት ላይ እዛው ላይ ተቀምጠን ነበር እኔ ነበርኩኝ። ኖ እሱ ነበረ ነው እንጂ እሱ ያለች እዛው እኮ አብሮን ለ4 እኮ ተቀምጠን ተሰብስበን ነበር አለች። መለሱና ደግሞ ቀጠለችና ደግሞ ውጪ ብዬ እኮ እኔ እኮ በውስጥ ጽፌላታለሁ የዛን ቀን አለ። እና የነበረን ቀን ለምን ቪዲዮ ይላክለታል? አንደኛ፣ ሁለተኛ ከ1 ወር በፊት ከተላከለት እሱ ነው የሚያስቀምጠው። እስቲ እግዚአብሔርን ፍሩ ማለት ነው እንግዲህ። እንደ ቁጭ ብላችሁ አገናዝቡትኝ። መልሰው ደግሞ ሮም ይሄን ህዝብ መጫወቻ ያደርጉታል። እሱ ውጭ ብዬ አስወጣዋትኝ ከስር እየጻፍኩላን ነበር ይላል። እሷ ደግሞ አብረን ለ4 ምናምን ተሰብስበን እየተጫወትን ነበር። እርስ በእርስ ግን ምን ያህል እንደሚሸፋፈኑ አየሽ አይደለ ሮሚ? ውድ ኢትዮጵያን ይተላል። ውድ ኢትዮጵያን እስቲ እንየው የምትሉ እኔ ቴሌግራም ከፍትና ፊንገር ሾ የሚል ቴሌግራም ከፍቼ ቁጥራችሁን በመላክ እዛ እያስገባናችሁ ሊያ ላይፍ ላይ እንዴት ሙሟን አፈርድሜ በጣቷ እንደምታበላው የደረሰንም ቪዲዮ እናካፍላችኋለን። እናንተም በረሃ ላይ ላሉ ወንድሞቻችን በረሃ ወይንም ደግሞ በየቦርደሩ ጥበቃ ላይ ሆነው እሙሙ ለ5 ዓመት ያላዩ ሚስቶቻቸው ጋር ያልተገናኙ ወንድሞቻችን ጋር በማከፋፈል ህዝቡ በደስታ ያለውን ስሜት እንዲወጣ ስንል እናሳስባለን። እኔ በበኩሌ ለሁሉም በመላክ ማንም ወንድ የሆነ ማታ ማታ ሲደብረው ከገል ፍሬንዱ ሲጣላ ቀስ ብሎ በሸርኔ እንዲያየው እየላው ለሁላችሁም አከፋፍላለሁ። እኔ እሙሟቸውን ካልሰበሰቡ ተዉ ብለናል። ማከፋፈል ግድ ነው። በረሃ ላይ ያሉ ስንት የመረቁ ልኬላቸው በጣም ነው ያመሰገኑኝ። ይህ ምስጋና እንዲቀጥሉ ስል እልካለሁ። ዳውንሎድ አድርጌዋለሁ። እንደ ማተርባት ከስሩ ከምንጩ ብታጠው
እኔ ደግሞ ለክፉ ጊዜ ብዬ አስቀምጫዋለሁ። መቼም አልጥለውም። ለሁሉም እልካለሁ። በረሃ ላይ ላለ በተለይ በመላክ እተባበራለሁ። በቃ እንዴት ነው በየቦታ ሞማችሁን እየጣላችሁ እኛን ሰብስቡ? እናንተ ናችሁ የፖሰታችሁት። ለምንድን ነው? አይ ሊያ ፊንገርሾ ነገማ እንደዚች አላወራም። በቃ እኮ እሷ በአሽሙር ታውራ፣ እኔ ደግሞ በቀጥታ ስሟን እየጠራው ነው፣ እየረገጥኳት ነው ሄደው ማለት ነው። ዝምታ ዝም ማለት ፍራቻ መስሎ ነበር የታያት። ወይም ደግሞ ዝም ስላተኝ ማልናገር መስራት። በደንብ አድርገሽ ምላሴን ታውቂዋለሽ። አንቺ ጠዋትና ማታ አንቺን ትንሽ ድገፋ፣ ያው ጂጂም በጣም ብዙ ሰው እንትን ስለሚላትኝ አይ ቲንክ ገብቶሻል አይደል? ስለሚጠላት እሷን እየተጠቀመች በእሷ ነው ትንሽ ሰው ምንትን የሚላትኝ ትክክል የሚላት ማለት ነው። ገባሽ? ሌላ በተረፈ ግን እድሜ ለቤት ታትበል፣ እድሜ ለእኔ በይ። በእድሜ ዘመንሽ ቲክቶክ ላይ አይተሽ የማታውቂውን ፎቶሽ እየተፖሰተ ምናምን እድሜ ለቤት ታበይ። ምክንያቱም እኔን የሚጠሉ ከኔ ጋር ስትጋጭ እኔን የሚጠሉ ሰዎች ናቸው ለአንቺ ጠበቃ መስለው የመጡልሽ ማለት ነው እንጂ ከዛ በፊት እኮ እናውቃለን። ከርሳም ሆዳም ጅብ እያሉ እንደፈለጉ ሲለጥፉልሽ ሲፖስቱልሽ የነበሩትኝ ሲሰድቡሽ የነበር የሰው ትዳር ምታፋች እያሉ አንዱም ደጋፍሽ አልነበር። እድሜ ለእኔ በይ። ይህንንም ልታመሰግኘኝ ይገባል። ቴንኪዩ ቤታ ነው የሚባለው። እካካም ደግሞ እንደዚህ ስላልኳት የፈለግሽውን እኔ ብትይ ራሴን ጠንቅቄ የማቅ ሰው ነኝ። እኔ ቤታ ማለት ነው። ሁለት አይነት ምላስ ነሽ። እንዳንቺ አይነት ያለው ደንቆሮ ሊያዳምጥሽ ይችላል። መልሳ አይጂ ላይ እኮ እናውቃችሁ ነበረ አቄጣችሁን ስታወዛውዙ። ከዛ ደግሞ ቲክቶክ ላይ ደግሞ ይመጣና ደግሞ እኔ ሰውነትሽን አሰራሽ ስላልሽኝ አይደለም፣ የአንቺን የሄድሽበትን ቅናትና ምቀኝነትሽን የበቀየ ሴት ቅናት እንዳለብሽ ጥግ ድረስ ያሳየሽበት ነው እንጂ እኔ አንቺ ስላልሽ ስም መሰጠት ብዙ ስም እኮ ተሰጥቶናል። ሮሚ አይደል እንዴ? እዚህ ቲክቶክ ላይ እኔ ስቀመጥ ኢቭን የገዛ አጎቴን እኮ ሹገር ዳዲዋ ነው አግብቷት የሚቀመጥ ያላችሁ እኮ ሰዎች ናቸው። ከዚህ በላይ እኮ ምንም የለም። የገዛ ስጋዬን ደሜን አጥንቴን ነው እኮ ቤተሰቦቼን የሚያጫውታት ሽማግሌ ብላችሁ የለቀቃችሁ ብዙ ነገር የሄዳችሁ ናችሁ። ከዘር በላይም ደግሞ ምንም ነገር የለም። ማንነቴንም የነጠቃችሁ ናችሁ። እኔ ምንም ነገር አይሰማኝም። አንቺ ሰርጀሪ ስላልሽ አይደል ሰርጀሪ ስላልኳት የተበሳጨችው ሁሉንም ነው እኮ ሰርጀሪ የምትይው። ምን ይደንቃል? የራስሽ ጓደኞች መቅደስ ተናግራ የለ እንደ እኛንም እኮ ትለን ነበር። ሲሆንንም የገዛ ጓደኞችሽ አብረው የበሉሽ የጠጡሽንም እኮ እነሱን ሳታምኝ እኮ የገዛ ጓደኞቿን ሮሚ መድኃኒዓለምን እነ መቅደስ ቁጭ አርጋ እኮ መታገስ ላይ እኮ አርግዛችኋል አይደለ ትለናለች። መተሽ ሄደሽ ገዝት ላይ አሰርታችኋል። የገዛ ጓደኞችሽን ሰው ጓደኛውን እኮ ያውቃል አይደል እንዴ? ሮሚዬ ታውቂያለሽ ጓደኞችሽን። ለዛውም አብራ በልታ ጠጥታ አገር ቤት ያገኘቻቸው ናቸው። እነሱን እራሱ ተሰርታችኋል እያለች ታማለች። ስለዛ ለእኔ አዲስ አይደለም። ገባሽ ሮሚ? ለእኔ አዲስ አይደለም። እሷ ግን ከሰው ጋር ለመገናኘት ወይም ከሰው ጋር ለመታረቅ ብላ እኔን የተናገረችበት መንገድ ነው በሰዓቱ ልናገር የቻልኩበት እንጂ እንደ ማንኛውም ሰው ምን አባሽ እንኳን አሰራው ተበጅ ብዬ መውጣት የምችል ሰው ነበርኩኝ። ግን ካለን ቀረቤታ ስለምናወራ ገብቶሻል አይደለ? በሰዓቱ ደግሞ ሰው ስለተጣላው ብቻ የምታስጠላኝ ሰው አልልሽም። የሆነ በቃ በጣም መወዳት ማከብራት ሰው ስለነበረች ነው። ምን ሆና ነው ውስጥም መታ ትጠይቀኛለች። ዩቲዩብ ላይ ማወራች አሁንም እዚህ ቲክቶክ ላይ ከኔ ጋር ነገር ፈልጋለች በሚል ተበሳጭቼ ገብቼ ችግሯ ምንድን ነው ብዬ ተናገርኩት እንጂ አንቺ ሰርጀሪ ስራሽ ስላላልሽ አይደለም። የስንቱን ቤት የበጠበጥሽ ሰው ነሽ። የስንቱን ትዳር ያፈረሽ ቀንና ማታ የነ ማን ነው የነ ቤቢ ነው ምናምን የሚባለው ቀንና ማታ የሌለ ስማቸውን እየሰጠች ስትናገር ያልነበር በሰው የሚፋታ ትዳር መጀመሪያ የታመመች ሰው በሰው የታመመች አርቲስት የታመመች አርቲስት ትያለሽ እንዴ? ሌሎች ኢቨን ቴሌግራም ላይ እሙሟቸው የተለቀቁ ሰዎችን ማለት ነው ጉቺ ቤት ቁጭ ብለን ተሰብስበን እንዴት ነበር ስታሳቅቂያቸው የነበረው? ቴክስትሽን እኮ እመጣለሁ። ኧረ ጉድ እያልሽ ላኩልኝ ወይ ጉድ እያልሽ አብረሽ አይደል እንዴ ስትናገራቸው የነበረው? በአንቺ ሲደርስ ግን ምን ችግር አለው? ሂዱና እርጩበታ፣ ቆፍሩበታ፣ መቴ ነው እንደዚህ ያደርጋለሁ ትያለሽ። ለሌላ ሴት ግን ሲሆን ባለጌ እያልሽ የእነሱን ሴቶች ግን ለማዋረድና ለመሳለቅ አንደኛ የምትወጪው አንቺ ነሽ። ለራሴ ሲሆን ግን የአንቺም ራሱ ደጋፊ የሚባሉ ደንቆሮች ትምህርት ነው የሚሆንሽ። የሌላን ሰው እግዚአብሔር ሮሚ ጉቺ ቤት ተቀምጠን ነው የምልሽ በመጥረቢያ እንደዚህ ያደረጉ ምናምን ሲባ እስኪ ያሳዩን ጉድ እያለች ኢቨን የሆነች ልጅ ኢንስታግራም ላይ ያለች ማለት ነው የእሷን ሁሉ እንትን ላኩልኝ እያለች አታውቂያትም እያለች ስታማ ስትቦጭቅ የነበረች ሰው ናት።
ግን እኔ የእሷ ላይፍ ላይ በጣቷ አልኩሽ እኮ እኔ ቪዲዮ መውጣት እኔ ሮሚ አሁንም ሰው በመጥረቢያ ከቀጠቀጡት አንዱ እሷ ነው ይኸውልሽ ሮሚ አይናገርም እንጂ አፍ አውጥቶ ሮሚ የነበራትን ባህሪ እኮ ነው ያሳየችው። ምንም እኮ ማለት አይደለም። አንድ ሰው አሁን ሰዎች ያልተረዱበት አበሾች ያልተረዱበት ነገር አለ። ያው ተፈጥሯችንም ነው የማሽቃበጥ ምናምን ቁጭ ብለው ማሰብ አለባቸው። እኛ እየተናገርን ያለ ነው ይሄ አዲስ ነገር ሆኖ ብርቅ ነገር ሆኖ አይደለም። ግን ምንድነው ሌሎችን ሰዎች አታክ እያደረጉ ሌሎችን ሰዎች ጎረገሩ ባለጌ ምናምን ወይ በስማ ምናምን እያሉ ራሳቸውን እንደ ጨዋ አዩዩ ነው እንጂ ይሄ ነገር እንደ ትልቅ ነገር ሆኖ አይደለም። ለዛው ላይቭ ላይ አለቀ ደቀ ሞሮኮ ሲወጣ ሲገባ ያጫወታት ሮሚ ራሱ እኮ ተናግሯል እኮ ዮኒ እኮ ተናግሯል እኮ ሸርሙጣ ነበረች ቱርክ ሀገር ሸረሙጥ ነበር ብሎ እኮ የተናገረው እኮ እሱ እኮ ነው። ሸርሙጣ ነበረች ብሎ የተናገረው ራሱ ነው። እንግዲህ ስራዋ ነው እንዴ። ሌላ ዜጋ ሰውን ጥቁር እንትን አጫወተች ትላል። ሌላ ዜጋ እኮ ነው የሚያጫውታል። እኔ ቤታ ምን ብላ ተናገረች? እኔ ቱርክ ያሉ ልጆች ይነግረውኛል። ቱርክ ያላጫወታት ቱርክ የለም። በራሱ ያላት ሸርሙጣ ትሰራ ነበር ያለው። በየሺሻ ቤት በየቁር ቤት የምትጠረጊው እኮ አንቺ ነሽ እኮ። ሌላን ሰው ለማውደቅ ሌላን ሴት ለማዋረድ ከምትሄጂ መጀመሪያ ራስሽኒ ኢቨን በማናትች ዘፋኟ ስሟ ማን ነው? ስቴጅ ላይ እንዴት እግሯን በለቀጠች ወይ ጉድ እያልሽ እኮ ስትሳደቢ ነበር። ለራሴ ሲሆን ግን ምን ችግር አለው? ጠጥተናል፣ ቂጣችንን ደፍረን የጠጣ ነው። ጎርጉሩበት ደግሞ ለቃላቷ እንኳን አትመርጥም። ገባሽ ሮሚ? ሰውን ባለጌ ከአፏ የሚወጣ የቤት ቃል ትላለች። እራሷ እኮ ትናንትና ይዋል ጎርጉሩበት፣ ቁፍር አድርጉበት፣ ስትፈልጉ ቆፍረዋለሁ እያለች ነው የምትናገረው። ይህንን ቃል የምታወጪ ሌላን ሰው ባለጌ ለማድረግ ለማዋረድ አትሄጂ። ራስሽን መጀመሪያ እኔ ራሴን ሳላይ ሰው ለመናገር አልሄድም። እኔ ከሰው ጋር የምደርሰው እንደውም በፖለቲካ እንጂ ስለጎረጎረ ስላልጎረጎረ አይደለም። ምን አገባኝ? ስትቆፍሪው ላይ ስትቆፍሪው እንትን በይው። የለመድሽው ነው ቆፍሪው በደንብ። ሳልወልድ በፊት ሳላገባ በፊት ሳልወልድ በፊት ግማታም ደግሞ ወንድ ሳትወልድም በፊት ላይፍ ላይ ሮሚ በእናትሽ ስሚ፣ የውሸቷ ብዛት ሮሚ የልጅነት ፍቅረኛዬ ነው ድንግልናዬን የወሰደው ያገባሁት አሁን የልጆች አባት ትላለች አይደለ? ይሄ ቪዲዮ 3 ዓመት ነው ያለችው። ወይ ልነግርሽ ነው እኮ ይሄ ህዝብ እኮ አያገናዝብም ሮሚ። ይሄ ቪዲዮ የተፖሰተው አለች 3 ዓመት ነው 4 ዓመት ይሆነኛል። የልጇን አባት ያገኘችው ከ4 ዓመት በፊት ነው። የልጅነት ፍቅረኛው አይደለም ማለት ነው። ሁለት ነገር አይጋጭባቸውም። የልጅነት ፍቅረኛዬ ነው ባሌ አብሮኝ የነበረ በስደት የነበረ ምን የነበረ ነው አለች አይደለ ሮሚ? መልሳ ደግሞ ይሄ ቪዲዮ 4 ዓመት ነው ሳላገባ ሳልወልድ አለች። ምንም ፍቅረኛ ሳይኖረኝ አለች። እንዴት ነው የሚሆነው? ይህንን ጭንቅላት እንኳን ማያገናዝብ ማህበረሰብ እግዚአብሔር ቤታ ከፈለግኩ እኔ መረጃ ነገ ማሳየሽ እንስጥሽ መረጃ ሲሉኝ አልፈልግም ብዬ እንጂ ከፈለግሽ መረጃ ፖስትላት አለው። ቱርክ የነበረውን ልጅ ልኛል ሙሉ ነገሯል። እሱ የቱርክ ቦይፍሬንዷ ወይኔ ተንጋዶ የሚጠጣው እሱ አበሻው ነው። ቱርኮች ከነስማቸው ቱርኮቹን አስመጣልሻለሁ ከፈለግሽ። እልህ ከፈለገች የብልግናዋን ጥግ ቱርክ ላይ እግሯን ሰቅላ ከማጋ ጠጥታ እግሯን ሰቅላ በየቱርክ ቤት ውስጥ ምን ስትደረግ የጓደኛዋን ባልሰጠይልሽ ይልሽ እኮ ያ ቴቴ እኮ የተናገረው እኮ እውነተኛ ነገር ነው። ባይዘው እውነተኛ ነገር ነው የተናገረው። እኛው ያው አብረሽ ስትሆኝ ምናምን ካልተጣላሽ ታሽቃብጫለሽ እንዴ? የተናገረው እኮ እውነተኛ ነገር ነው። አንደኛ አብራው እኔ ጋር እኮ አለ እኮ ስጠጣ ነበር። እንዳውም እኔን ጠጣ ስትለኝ ነበር። አብረው የተገናኙ ጊዜ አይቷታል እኮ ምን አይነት ሰው እንደሆነች እኮ ጠንቅቆ ስላወቀ እኮ ነው ወጥቶ ሸርሙጥና ትሰሪያለሽ ብሎ እኔ አላልኳትም። ገብቶሻል? ወጥቶ ግን የተናገረው ሸርሙጥና ትሰሪያለሽ ብሎ ያላት እሱ ነው። አሁን ዛሬ ጠበቃ ምነው ጊዜ ደራሽ ሆኖ አለ አይደለ መቶ ሊናገር የሚፈልገው ማለት ነው። ዛሬ መጥቶ ቤታናት ገለምኔ ናት የፖስተችው። ራስን የፖስተትከው አንተ ራሱ አይፖስትም። የዮኒን ባህሪ እኔ ልንገርሽ ሮሚ፣ የዮኒን ባህሪ እኔ ልንገርሽ። ያኔ አንቺ ጋር ራሱ ትስጣሉ ማለት ነው። የሮሚ የራቁት ፎቶ ምናምን አለ። እኔ ግን ተንኮሉን ነው የምነግርሽ፣ የሚሰራውን ሴራ ማለት ነው። ለሰው ይልክና ይውላችሁ። አያችሁ እኔ እንደዚህ ትሰደኛለች። እኔ እሷ ይሄ ነገር አለኝ እንደዚህ አይነት ነገር አለኝ። እኔ ግን አልለቅም። እኔ እንደሱ አይደለውም። ቤተሰብ ልጆች አሉኝ ይላል። ገባሽ? ከዛ ለሰው ይልክና ማለት ነው። ያ ሰው ደግሞ የተላከለት ሰው ለሌላ ሰው ይልካል፣ ያዳርሳሉ፣ ይፖስታሉ። በሰው ነው የሚያስፖስተው። በደንብ ነው። እኔ የዮኒን ስራ ጠንቅቄ ነው። እሱ አይፖስትም፣ በራሱ ፔጅ አይፖስትም። ሲጀመር ይኸውልሽ ለሰው ነው የሚልከው። ቅድምም እኔ ልልሽ ነበር የሮማን የራቆት ፎቶ አለኝ ምናምን አለ አይደል? ተጣልቶ እኔ ግን አልፖስትም አለ።
የሊያም ሾው ቢሆን እሱ ባይፖስተው የራቆት ፎቶዋ ስትጎረጉር ያወራ ነበረ። የኔን ልንገርሽ፣ የኔን ማለት ነው የኔን እኔ ሰዎች መጥተው ከናስክሪሻ ከነምን ነው ማርያምን ያሳዩኝ። እሱ ያደረገውም ታውቂያለሽ ምንድነው? ስጨፍር የነበረ ቪዲዮ ነበረ አይጂ ላይ እንትኖች ያውቁኛል። ምንድነው እነን ደሞ ነጋ ደሞ ነሽ የምታውቂያቸው ደሞ ነጋና ደሞ መሸን የሚያውቋቸው አይጂ ላይ ካለ የኳራንቲው ጊዜ ሰው መሄጃ የለውም አይደለ? ቂጣ ነው ቂጥ በሚል ማለት ነው የሆነ ነገር እንደ ሾ ነገር ጀምረን ይገባሉ ምናምን ይጨፍራሉ። ይሄማ ቂጣ ነው ነይ ውጭ ቂጥ የለሽም ይሄ ደግሞ ምናምን እንደዛ ጀምረን ነበረ። ከዛ እኔ ገብቼ ጉድ ነው ሀበሻውን ያደረኩትኝ። ይሄ ነው ይሄ ሀበሻ እንዲጨፍራ እንዲ ሀበሻ ሰውነት እንዲ ነው እንዲ አርገብግቤ ነው የወጣሁላቸው። ያንን ቪዲዮ ለሰው ምን ብሎ ይልካል መሰለሽ ሮሚ የምታስታውሱ ከሆነ ከዛ ያንን ቪዲዮ ምን ብሎ ለሰው ይልካል ይሄው እኔ አለኝ። እኔ ግን እንደሱ አይደለም። እኔ ሴት ልጅ አለኝ። የፈለገ አፏን ብትከፍት ከእሷ ጋር ነው እንትን የምለው። በዚህ ግን እኔ መጥቻ አልሄድም። ግን ይሄው ካወቀች ይሄ አለኝ ብሎ ለሰው ይልካል። ያ ሰው ደግሞ ለእኔ ማርያምን መጥቶ ነገሩኝ ማለት ነው። እንግዲህ ይታይሽ እሱ አይፖስትም። ከአንድ ወር በፊት እኮ ዮኒ ጋር ተልኳል ብላ ያወራችሁ እሷ ናት እኮ። እና ከአንድ ወር በፊት እኮ የተጣሉ ሰዎች ናቸው። እንዴት ነው የሚያስቀምጥላት? ገብቶሻል አይደለ? ወደ በደንብ አይሰሩትም። ራቆት ፎቶ ብለው የኔ ነው አንገቴን ሰርተው ሰሩ። እጄ ላይ የኔ እስካር በደህና ጊዜ እስካር አለኝ። አረንጓዴ ቢጫ ቀይ ጥፍሬን የምቀባው ጥፍሬ በቃ የሚያስፎግር ቪዲዮ ይሰሩና ሮማን ልንለቀው ነው። አረ በእናታችሁ እንደው ልቀቁልኝ። እኔ የእኔ ቪዲዮ አላችሁ በመብርሃን ልቀቁት። ብትፈልጉን ቴሌግራም ላይ ልቀቁት። ታዲያ የዛ ሁሉ ቲክቶከር አንድ ላይ ስትለቁት የኔን ለምን ተዋችሁት? አትጨምሩትም ወይ? ጨምሩና ልቀቁት። ስትሰሩ እኔን የሚመስል ነገር ስሩ። ፀጉሬ እኔ ጥቁር ፀጉር ተጠቅሜ አላውቅም። ብራውን ነው ፀጉሬን ጥቁር አድርጋችሁታል። እሱን አስተካክሉት። ቅንድቤ ላይ ደግሞ እኔ ኩል እንደዚህ እንደ ሰባተኛ ሸዴ ኩል ለቅልቅ አላውቅም እዚህ ጆሮዬ ድረስ። እሱንም አስተካክሉት። እኔን ስትሰሩ በትክክል ስሩ። እኔ የምጠቀማቸውን ነገሮች ታያላችሁ። እኔ ቅንድቤ ናቹራል የራሴ ያለ ላይ ላይ ያለ እናንተ ላይ ላይ ሮሚ ያኔ እንደውም እኔ እና አንቺ ታስታውሻለሽ በእንትና ተጣልተን ነበር። በትክክል ስሩ። በማ በጆከር ይኸውልሽ ማለት የዛ ሰሞን እና አንቺ ስለተጣላ መጥቶ ነው እንግዲህ ለውስጥ ማለት ነው ለእኔ የላከልኝ ማለት ነው። ከዛውን እንዴ ምናምን ብዬ እንትን አልኩኝ። ከዛ እኔ ያሰብኩት ምንድነው እንዴ ምን አይነት ጥሩ ሰው ነው እንደዚህ የተሰዳደቡ ወጥቶ አይፖስትባትም ምናምን ይገርማል ምናምን ብዬ አልኩኝ። እንግዲህ እንደ ጥሩ ለማሳየት ነው ወጥቶ ለእኔ የላከልኝ። ገባሽ አይደለ? እኔ ግን አሁን የዛን ሰዓት ከአንቺ ጋር ስለተጣላውኝ ማለት ነው አስቢ ወጥቼ እንደዚህ እኮ አለሽ እንዲህ ብዬ እንድለቀው ነው ያልተሳ እኔ እግዚአብሔር መድኃኔዓለም በሚያውቀው እኔ ክርስቶስ ምስክሬን የእሷን አውጥቼ እንትናለን ሲጀመርም አይኖረኝም። ለምን ስለምወዳት ፒስ ስለነበርን በምንም ታምር የዛሬ 4 ዓመት ስትበላቀጥ የነበረውን አስቀምጬ ለአንድ ቀን ብያለሁ። 1000 ጊዜ እኔ እና እሷ ተጣልተን እናውቃለን። ወተን ስላልተነጋገረ እንጂ ሮሚ 1000 ጊዜ ተጣልተን በውስጥ እናውቃለን። ሁለታችን ማድረግ ከፈለግኩ አደረጉ፣ ካደረግኩትም ደግ አደረጉ። ግን ማን እንዳደረገ ጠንቅቃ ታውቃለች ነው የምልሽ። ጠንቅቃ በደምብ ታውቃለች። በአፏ በራሷ ከአንድ ወር በፊት ተልኮለት ነበር እሱ ጋር አለ ብላ ያልተናገረችው ራሷ ናት። እኔ ቤት አይደለሁም። ግን አሁን ምንድነው እነሱ ሁለቱ ፒስ ስለሆኑ ሮሚ ፒስ ስለሆኑ ሁለቱ ገባሽ እየተጋገፉ ነው። ማን ይሰማቸዋል ታዲያ? ሁለቱም ሴጋ ሆነው ቁጭ አሉ እኮ ሴጋሾ እና ቢሆን ሴጋሾ። ቴንኪው ሊና እግዚአብሔር ይስጣችሁ። የምታዩ የምታዘቧላችሁ ባህሪዋ ነው። ትክክል ነሽ። እንደዛ ነው የምታደርገው።